ሰላምና ጸጋ ይብዛላችሁ የተወደዳችሁ ጌታ ቤተሰቦች፣ እኔ ወንድማችሁ ፕሮፌት መሊ ማርክ ነኝ። ዛሬ ወደ እናንተ የመጣሁት ልክ እንደምታዩት በአጋጣሚ አይደለም። ብዙ ጊዜ እንደዚህ ነገሮች ይፈጠራሉ። ግን ዛሬ ቃ ሲብስብን እንግዲህ ደጋግ ኢትዮጵያውያን እንዲሁም በውጭ ሀገር የምትኖሩ ወንድሞችና እህቶች አብረን የእግዚአብሔርን ቤት በጋራ እንድንሰራና ይሄ ነገር መስተካከል እንዳለበት ስላመንኩ ነው። ብዙ ጊዜ እኛ በሚችሉ አቅም እንዲስተካከል ብዙ ጥረቶች አድርገናል። ግን ይኸው ጎርፍ በከፍተኛ ሁኔታ ነው እያስቸገረን ያለው። ቤተክርስቲያናችን ውስጥ እየገባ በጣም ነው የሚገባው። አሁን ይሄ ቢያንስ 20 ሴንቲ ያህል ርቀት አለው። መረማመድ አይቻልም። ማንም መግባት አይችልም። ሳውንድ ሲስተም እግዚአብሔር አትርፎልን ነው። እንደምታዩት ብዙ ጊዜ ባውዛዎች ይቃጠሉብናል። ሲስተም ሾክ ያደርጋል። እንጨቶቹ ሾክ ያደርግ ነበር። በቃ ብዙ አይነት ነገር ጌታ እየረዳን ነው እዚህ ድረስ የደረስነው። ግን አሁን መስተካከል አለበት የሚል ውስጥ የደረስኩና የቤተ ክርስቲያን ሽማግሌዎችን ማናገር ይሄ ነገር አንዳንድ በጌታ የሆኑ ቅን ልብ ያላቸው ወንድሞች እናቶችም በውጭ ስላሉ በሀገር ውስጥ ያሉ አሉ። እነሱም ቢያዩትና በጋራ ብንሰራው የሚል ሐሳብ አመጣውና ይሄን ለማድረግ ተገድጃለሁ። እንደምታዩት ቤተክርስቲያናችን 2 ዓመት ሊሆናት ነው። ብዙ ነፍሳትን ለእግዚአብሔር መንግስት ማርካለች። ብዙዎችን አጥብቃለች፣ አስተምራለች። ብዙዎች እያገለገሉ ይገኛሉ። እናም ብዙ ትውልዶች በዚህ ቤተክርስቲያን ፈርተዋል። ብዙ ፍሬ ማፍራት ችላለች። በጣም ብዙ የባህሪ ችግር የነበረባቸው በሱስ ውስጥ የነበሩ እንዲሁም አደገኛ ቦዘን የተባሉ አሁን በከፍተኛ ሁኔታ እግዚአብሔር መንፈስ እርዳታ በከባድ ቅባት እያገለገሉ ይገኛሉ። ለብዙዎች በቃ ወደ ጌታ ቤት መምጣት ምክንያት የሆኑ ብዙ ወጣቶች ያፈራች ቤተክርስቲያን ናት። አሁን ግን የእናንተ እርዳታ ያስፈልጋታል። ያው ምንም ሌላ ኢንካም የምናደርገው ነገር የለም። ቤተክርስቲያናችን ውስጥ ወዲህ ያው እንደዚህ ደግሞ ሆኖ መቀጠል የለበትም። እኔም ያለኝን ነገር ሁሉ እዚህ ቤተክርስቲያን ውስጥ አፍስሻለሁ። ገንዘቤን፣ ንብረቴን፣ መሬቶች፣ መኪና፣ ሞተር ሳይክሎች ብዙ ነገር አፍስሻለሁና አሁን ደግሞ ቅዱሳን ከጎኔን መሆን እንዳለባቸው ተረድቻለሁ። እዚህ እናንተ እርዳታ ያስፈልገናል። ፊክስ እናደርጋለን። በቅርብ ቀን ይስተካከላል አምናለሁ። በዚህ ስራ ውስጥ እጃችሁን የምትዘረጉ ጌታ ልጆች እንዲሁም ሌሎች ወዳጆቻችን ጌታ ኢየሱስ ዘመናችሁን ይባርክ። ልክ እንደ ነህምያ ልባችሁ የቀና እግዚአብሔር ቤት ፈርሶ ተበላሽቶ ማየት አልፈልግም የምትሉ ሁሉ እግዚአብሔር አምላክ እናንተን ቤት ይስራላለሁ። ጌታ ኢየሱስ ዘመናችሁን ይባርክ። በቅርብ ቀን በእግዚአብሔር እርዳታ አልቆ ተጠናቆ ማየት ይሆናል። አሜን።